ሰላም ሰላም፣ እንዴት ናችሁ? እንዴት ሰነበታችሁ? ዛሬ አብረን ደግሞ የምንሰራው ሽሮ ፍትፍት ይሆናል። ሽሮ እንደ ድስት በወጥ ብቻ ሳይሆን እንደዚህ ተፈትፍቶም ይበላል። ድሮ ያው ወጥ በሌለ ጊዜ፣ በራበን ጊዜ፣ በቸኮልን ጊዜ እንዲሁም ደግሞ አንዳንድ ሰዎች ጨጓራቸውን የሚያማቸው በተለያየ ነገር ወጥ በርበሬ ምናምን ብዙ መብላት የማይችሉ በተለይ ነጩ ሽሮ በቀላሉ እንደዚህ አድርገን ተፈትፍቶ ይበላ ነበረ። አሁን አላቅም፣ ግን ዛሬ አብረን እንፈተፍታለን። አብራችሁን ቆዩ። ሽሮ ፍትፍት በጣም ቀላል የሆነ ብዙ ነገር የማይጠይቀን አይነት ምግብ ነው። የሚያስፈልገን ቃሪያ፣ ሽንኩርት የተከተፈ እንዲሁም ደግሞ ትንሽ ዘይት፣ ጨው፣ ቁንዶ በርበሬ እና ሽሮ እራሱ ብቻ ነው የሚያስፈልገን። ሽሮውን ከፈለጋችሁ ምጥን ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ነጩ ሽሮም ያላችሁ አይነት ሽሮ መሆን ይችላል። በመጀመሪያ ያደረኩት እኔ ሽሮውን ነው የበጠበጥኩት። ያ ምንድነው አንዳንዴ ከሽንኩርት ጋር ስታረጉት ሊጓጉል ይችላል። ጓጓላውን ለማጥፋት ይከብዳል። ስለዚህ ሽሮውን ብቻውን ትበጠብጡና ከዛ በኋላ ሽሮው ስሙዝ ሲሆን እላዩ ላይ ቃሪያን፣ ሽንኩርት፣ ዘይት፣ ጨው ሁሉን ነገር እንጨምርና አብረን አንድ ላይ ሁሉንም ነገር እንቀላቅላለን። ሁሉንም ነገር ከቀላቀላችሁ በኋላ ጨው ትክክል መሆኑን ከቀመሳችሁ በኋላ እንጀራውን ከፈለጋችሁ እንደዚህ ሳህኑ ያበጠበጣችሁበት ሳህን ላይ መጨመር ትችላላችሁ። ካለበለዚያ ደግሞ እንጀራው ላይ ማፍሰስም ይቻላል። እኔ ያደረኩት ከላይ እንዲሁ ፈሰስ ነው። ብዙ የሆነ ቡክት እንዲል ፍትፍት እንዲል በጣም አልፈለኩም። ፈሰስ አድርጌ ገልበጥ ብቻ ነው ያረኩት። በተቻለ መጠን የምትፈተፍቱትና የምታዘጋጁበት በተለያየ ሳህን ይመረጣል። ያ ምንድነው አንዳንድ ጊዜ የሽሮ ውህድ ይበዛና እንጀራው ያንሳል። ሌላ ጊዜ ደግሞ ውህዱ ያንስና እንጀራው ይበዛና ፍትፍታችን ድርቅ ይላል። ፍትፍት በባህሪው መጀመሪያ ስታፈሱት ብዙ ይመስላል። እየተቀመጠ እየቆየ ሲሄድ ግን እየደረቀ ይመጣል። ያ ምንድነው እንጀራው እዛ ላይ ያለውን ፈሳሽ ምንም አይነት ፈሳሽ ይሁን ፍትፍት ስንፈተፍት እየመጠጠው እየደረቀ ይመጣል። ስለዚህ በቂ እንዲኖራችሁ ሁል ጊዜም በተለያየ ሳህን ብታረጉት ይመረጣል። ከዛ ደግሞ ስንፈተፍት ለልጆች ከሆነ ምንም አይደለም፣ የሆነ ቡክት አድርገን ሁሉንም ነገር ስሞል አድርገን፣ እንዲሁ ግን ለማቅረብ እንደዚህ የሆነ ገልበጥ ብቻ አድርገን ብዙ ሳንፈተፍት ብዙ ብጥስጥስ ሳናረግ ብናረገው እንዲሁ ለማየትም ያምራል። ስንበላውም ደግሞ በጣም አሪፍ ይሆናል። እያያችሁ ረጅም ሰዓት የሚቀመጥ ለምሳሌ ቢፌ ላይ የምታቀርቡ ወይ ከጎን የምታቀርቡ ከሆነ ፈሳሽ ካላችሁ ከላይ መጨመር፣ ካለበለዚያ ደግሞ መፈትፈት ያለባችሁ ልክ ልታቀርቡት ወይም ልክ ልትበሉ ስትሉት፣ ካለበለዚያ ካስተካከላችሁ በኋላ ከጥቂት ደቂቃ በኋላ ይደርቃል። ይሄ ምንም የማናበስለው በጣም ቀላል የሆነ ለማዘጋጀት ምንም ያህል ጊዜ የማይፈጅብን የማያስቸግረን እንዲሁ ይህንን ብቻ መመገብ እንችላለን። ካለበለዚያ ደግሞ በጎን ከሌላ ምግብ ጋር ልናቀርበው የምንችለው ነው ሽሮ ፍትፍት። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋር ቤተሰብ ሁኑ፣ የደወል ምልክቷን ተጫኑ። ቪዲዮ ሲሰራ ሁሌም ቶሎ እንዲደርሳችሁ። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ በሌላ ስራ እስከምንገናኝ ድረስ ሰላም ሁኑ። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ።